በእግዚአብሔር የተወደዳችሁ ቅዱሳን በሙሉ የጌታችን የኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ባለፈ ጊዜ ተከታታይ ትምህርቶችን በሶሻል ሚዲያ የተለያዩ ፕላትፎርሞች እንደማቀርብ ትምህርት እንደምጀምር ቃል ገብቼ ነበረ። በዚሁ መሰረት ትምህርቴን አሁን እጀምራለሁ። ይህንን ትምህርት ስንከታተል ይህንን ትምህርት የምትከታተሉ በሙሉ የጌታ በረከት እንዲበዛላችሁ ጸሎቴና ምኞቴ ነው። ይህንን ትምህርት የምትከታተሉ ሁሉ እግዚአብሔር የቃሉን ግልጠትና በጸጋው በረከት ይባርካችሁ። ይህ ተከታታይ ትምህርት 6 ዋና ዋና ርዕሰ ጉዳዮችን የያዘ ነው። እነዚህን 6ቱንም እንደሚከተለው አስተዋውቃችኋለሁ። መጀመሪያው መጽሐፍ 1 የተገለጠልንን እግዚአብሔርን እንወቅ የሚል ነው። በዚህ ዋና ርዕሰ ጉዳይ ላይ ስለ እግዚአብሔር ማንነቱና ስራዎቹን በስፋት ለመዳሰስ ሞክራለሁ። ሁለተኛው መጽሐፍ 2 በጽሑፍ የተገለጠልንን እግዚአብሔርን እንወቅ የሚል ዋና ርዕሰ ጉዳይ አለው። በዚህ ዋና ርዕሰ ጉዳይ ደግሞ ስለ መጽሐፍ ቅዱስ ምንነት፣ መጽሐፍ ቅዱስ እስትንፋሰ እግዚአብሔር እንደሆነ፣ ቅዱሳን ሰዎች በመንፈስ ቅዱስ ተነድተው የጻፉት መጽሐፍ እንደሆነ ከቃሉ ከተለያዩ ክፍሎች እያየን እንማማራለን። መጽሐፍ 3 ሊያድነን ሥጋ የለበሰውን እግዚአብሔርን እንወቅ የሚል ዋና ርዕሰ ጉዳይ አለው። በዚህ ዋና ርዕሰ ጉዳይ ደግሞ ስለ ክርስቶስ ኢየሱስ ምንነቱና የማዳን ሥራዎቹን በስፋትና በዝርዝር ለማየት እንሞክራለን። መጽሐፍ 4 በልባችን መቅደስ ያደረውን እግዚአብሔርን እንወቅ የሚል ዋና ርዕሰ ጉዳይ አለው። በዚህ ዋና ርዕሰ ጉዳይ ደግሞ ስለ መንፈስ ቅዱስ ማንነቱና ስራዎቹ፣ መንፈስ ቅዱስ በብሉይ ኪዳንም በአዲስ ኪዳንም በአማኝ ሕይወት ምን እንደሚሰራ በስፋት ለመዳሰስ ለማስተማር ሞክራለሁ። መጽሐፍ 5 ቤተ ክርስቲያንን ለአገልግሎት የሚያስታጥቀውን እግዚአብሔርን እንወቅ የሚል ዋና ርዕሰ ጉዳይ አለው። በዚህ ዋና ርዕሰ ጉዳይ ደግሞ ስለ መንፈስ ቅዱስ ስጦታዎችና አጠቃቀማቸውን በስፋት ለመዳሰስ እንሞክራለን። መንፈስ ቅዱስ ለቤተ ክርስቲያን የተለያዩ የጸጋ ስጦታዎችን ሰጥቷል። እነዚህ ጸጋ ስጦታዎች በክርስቲያን ሕይወት በእግዚአብሔር ሰዎች ሕይወት እንዴት እንደሚሰራ በስፋት ለመዳሰስ እሞክራለሁ። 6ኛውና የመጨረሻው መጽሐፍ 6 ነው። መናፍስት የሚያገለግሉትን እግዚአብሔርን እንወቅ የሚል ዋና ርዕሰ ጉዳይ አለው። በዚህ ዋና ርዕሰ ጉዳይ ስር ደግሞ ስለ ቅዱሳን መላእክትና ስለ ወደቁ መላእክት ወይም ስለ ርኩሳን መናፍስት በዝርዝር ስለ ማንነታቸው፣ ስለ ስራዎቻቸው፣ በሰው ሕይወት የሚሰሩትን ስራዎች በስፋት ለመዳሰስ እሞክራለሁ። ይህንን ትምህርት ስትማሩ እግዚአብሔር በሕይወታችሁ ትልቅ ለውጥ እንደሚያመጣ ተስፋ አደርጋለሁ። ይህ ተከታታይ ትምህርት የሥነ መለኮት አስተምህሮአዊ ይዘቱን ሳይለቅ እንዲሁም ደግሞ እጅግ በጣም የጠለቀ የሥነ መለኮት ትንታኔ ውስጥ ሳልገባ ሚዛኑን በጠበቀ መንገድ ሁሉም ሰው ሊረዳው በሚችል መልኩ በእነዚህ ዋና ዋና አስተምህሮች ላይ ቀለል ባለና ሁሉም ሰው ሊረዳው በሚችለው መልኩ ለማቅረብ እሞክራለሁ። ይህንን ተከታታይ ትምህርት ጊዜ ሰጥቶ ትኩረት ሰጥቶ የሚከታተል ማንም ሰው
አንድ የሥነ መለኮት ኮሌጅ ገብቶ በመካከለኛ ደረጃ ትምህርት ተምሮ ከተመረቀ ሰው ጋር የማይተናነስ የመጽሐፍ ቅዱስና የእግዚአብሔርን ዕውቀት ሊያገኝ እንደሚችል በእርግጠኝነት ልገልጥለት እፈልጋለሁ። ስለዚህ ትኩረት ሰጥታችሁ ጊዜ ሰጥታችሁ እንድትከታተሉኝ በጌታ ፍቅር እለምናችኋለሁ። ደግሞም ይህንን ትምህርት አዳዲስ ትምህርቶች እንዲደርሳችሁ ላይክ፣ ፎሎ ማድረግን አትርሱ። ለሌሎችም ተደራሽ እንዲሆን ሼር ማድረግን እንዳትረሱ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ዘመናችሁን ይባርክ። የእግዚአብሔር በረከት በሕይወታችሁ፣ በቤታችሁ፣ በኑሯችሁ እንዲሆን ምኞቴ ነው። እግዚአብሔር አብዝቶ ይባርካችሁ። ቀጣይ መጽሐፍ አንድን ስለ ተገለጠልን እግዚአብሔር ትምህርቱን በስፋት ማስተማር እጀምራለሁ። እስከዚያም የጌታ ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ።